أبي بقى هوني بقى أنا ما أسقدل قبلوني أنا لاش عندي نوم رقة ችግር የለም ከሱ ጋር ታይናንተ ልቀቁኝ ውሻ ነህ ውሻ ነህ አንተ ወይኔ ጥርሱን ልቀምሽ ጥርሱን ልቀምሽ ወይኔ ጉድ ይፈላ። ሰላም ውድ ዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። ትላንትና የተፈጠረውን ነገር አይታችኋል። እናም በዛ ነገር ትንሽ ደብሮኝ ትንሽ ቅር ብሎኝ ነው የመጣ ነው እዚህ። እንግዲህ እሱ አብን ያወራል። አሁን ከሱ ትሰማላችሁ ሁሉንም ነገር። ሰላም ብያችኋለሁ ቤተሰቦቻችን። እንግዲህ እሷም እንዳለችው ሰሞኑን እየተካሄደ የነበረውን ነገር አይታችኋል በትላንትናው ቪዲዮ ላይ። ናቲ ማለት ያው ለእናንተ መንገር አይጠበቅብኝም። ቲክታክ ላይ የቀጠሮ ጌም አዘጋጅተን ተጫውተን ነበረ። የቀጠሮ ጌሙም ላይ በትልቅ በሰፊ ውጤት ማለት ነው በልዩነት ባለው ውጤት አሸነፍ ያለው 50 ምናምን ሺህ ሆኜ እሱ 2000 ምናምን ሆኖ ነው ያሸነፈውና በዛ ምክንያት እሱ ያሰበው ጊፍተር ገዝተ ነው በራስ ኪስ ብር ጊፍተር ገዝተ ኮይን ገዝተ ነው ጌሙን ልታሸነፍ የቻልከው ነበር እያለ የነበረው። እኔ እንደዛም አላደረኩም። ባደርግ ራሱ የሚቻል ነገር ስለሆነ እንደዛ አለማድረጌንም በራሴ እርግጠኛ ስለሆንኩኝ ኢቭን ቤተሰቦቼ እናንተም ፈረዱኝ። ከራሴ ኪስ ጊፍት አውጥቼ ገዝቼም ቢሆን ወደ ራሴ ኪስ ነው ተመልሶ የሚገባው። ያም ቲክታክ ቆርጦ ምን አድርጎ ነው ያንን የወረደ ነገር እንዴት ነው እኔ አደርጋለሁ ብላችሁ የምታስቡት? እሱስ ቢሆን እንዴት እንደዚህ አይነት የወረደ ነገር ያስባል እንዴ? ጊፍት በራስ እጅ ገዝተ ነው ይሄንን ጌም ልታሸንፍ የቻልከው ብሎ ነው እንግዲህ ጋርድ ሰብስቦ ገዝቶ አምጥቶ እኔን እንትን የደበደበኝ። እኔ መደብደቤ ይሁን ከምንም በላይ ያናደደኝ ሴት ልጅ ላይ እጅ መሰንዘራቸው ነው፣ እጅ ማንሳታቸው ነው ከምንም በላይ እኛ የተሰማንና ያንን ነገር በእናንተም ፊት እሱም ካሜራ ይዞ እኔን እንደጠራኝ እኔም በእናንተ ፊት ካሜራ ይዤ ዛሬ ጠርቼው ምን አይነት ነገር እንትን እያደረገ እንደነበረ ከእናንተም ጋር አብረን የምናየው ይሆናል። እንግዲህ እኔ ለሌላ ለጸብ ምናምን አይደለም፣ እንደሱ ለበቀልተኝነት ምናምን አይደለም ከሷ ጋር ሆኜ እሱን እየጠራሁት ያለሁት ማለት ነው። ቪዲዮውን ብቻ እሱ እያየ ፍቅረኛውን ይዞ መጥቶ ቪዲዮን ልንደለት ስለፈለግን ብቻ ነው እንጂ እኔ ቤቶኜ መደለት ከብዶኝ አይደለም። ግን ቤቶኜ በደለት ራሱ ይሄ ልጅ ነገ ላይ የሆነች ምክንያት አንስቶ ከኔ ጋር እንዲመጣላቱ እንዲማስደብደቡ ማይቀር ነገር ነው። እኔ አሁን ወን ልጅ ነኝ፣ ይህም መበቀል መቻል አለብኝ ብዬ እለኛ ሆኜ መነሳት ከብዶኝ አይደለም፣ ወይም ደግሞ ሰው አጥቼ አይደለም፣ እሱ ማስደብደብ ከብዶኝ ምናምን አይደለም። እንዲህ ማድረግ በቃ የወረደ ነገር ነው ብዬ ስላሰብኩኝ እንጂ ይሄ ነገር በሰላም ቢፈታ ጥሩ ነው ብዬ ስላሰብኩኝ እንጂ አንድ እሱ እንዳያችሁት ሴት ልጅ ላይ እጅ ማንሳትን የሚፈራ አይነት ሰው አይደለም። በጣም የወረደ ነገር ነው። እግዚአብሔርን እኔ የትም በቃ እንዲህ አይነት ነገር አይቻላቅም። አስቤያለሁ በቃ እንዲህ ከኔ ጋር ሊጣላ አስቦ እንደጠራኝም በሷ መንገድ በቃ እንዲህ አንገብጋቢ አድርጎ ሲጠራኝ ጠርጥሬ ነበር። በሰላም ነው ወይ ብዬ ስትደውልልኝ ራሱ እየጠየቅኳት ነበርና እኮ በቃ አንቺን በቃ ደውለው ሲጠሩሽ ነው እኔ በሰላም እንዳልሆነ ተጠራጥሬ በሰላም ነው ወይ ብዬ ጠየቅኩሽ ማለት ነውና እሷን በቃ በሷ መንገድ ነው እኔ ተጠቀመ። ሴቶቹን ሸኝተናቸው እኔን በቃ ቢያስደበድበኝ ቢያስገድለኝ በቃ ዝነቲንግ እኮ ቸገር የለውም ግን በፍቅረኛዬ ፊት እኔን ማስደብደቡ ነው ከምንም በላይ የሚያናደው። ሴቶቹም ሸኝተናቸው እኔና አንተ እስከ መጨረሻ መደባደብ እንችላለን፣ የወንድ ልጅ ጥል መጣላት እንችላለን እያልኩት ነው እንግዲህ የት ነው የምትሄደው ምናምን ብሎ ብዙ ነገሮችን እንትን እያደረገ የነበረውና ኤኒዌይስ ብዙ ወሬ አላብዛባችሁ። ዛሬ ወደ እናንተ ፊት የመጣሁት በእናንተም ፊት እሱንም ፍቅረኛውንም ጠርተን ቪዲዮን ለመደለት ከዛ ከነሱ ጋር የተፈጠረውን ነገር ሁሉ ተነጋግረን ሶልቭ ለማድረግ ስለፈለገን እንጂ ቪዲዮን አንዳለተን ብለን ቁጭ ማለት ከብዶን ወይም የሆነ ነገር እኛም ሌላ ነገር መጠንሰስ ከብዶን አይደለም።
ይሄ ነገር መፈታት እንዳለበት ስለምናምን በፍቅር ስለምናምን እንጂ እንደነሱ በጸብ መሄድ ምናምን ከብዶን አይደለም በፍቅር ስለምናምን እንጂ ኤኒዌይስ ናቲን ደውለነው ጠርተን እሷ የምትመጣ ከሆነ ትምጣ ማትመጣም ከሆነ የራሷ ጉዳይ ብቻ እሷንም ይዘሃት ና ብለን ነው እንትን የምንለውና ለማንኛውም እስቲ ቤተሰቦቼ ለሱ የምንደውልለት ይሆናል ስልክ ስላስደበደበኝ ምናልባት የሚያነሳ እንኳን አይመስለኝም እስቲ ለማንኛውም ያነሳል ግን አዎ ያነሳል እስቲ ከጠራ ነው ከተራሱ ማንሳት እምቢ ካለ እሷ ጋር እንደውላልና እኛም ከቲክታክም ከመናም ይገኛል እየጠራ ነው ስልኩ እየጠራ ነው ሄሎ ናቲ አስደብዳቤ ደህና ነህ ምን ቀረ በጸብ ነው አይደል አንተ በቃ ሁሉንም ነገር የምታስበው ደህና ነህ ግን አለ የኔዳይነት ብላረግልሃል ለምን ነበር ፈልጌክ ነበር ያው ቪዲዮ እንዲደለት አይደል የምፈልገው ያው ቪዲዮን ሳታስደለት ትላንትና ስለሄድክ ደግሞ አንተ በዚህ ከቀጠልክ ከጻን ጋር አትቀልዱ ቃያ ይፈጃል ምናምን ነው የሚባለው ሲተረት አንተ ሴት ልጅ ላይ ስማኝ ሴት ልጅ ላይ እጅ ለማንሳት ያልፈራ ሰውዬ ምንም ከማድረግ ወደ ኋላ ተላለ ብዬ አላስብም ኤኒዌይስ አሁን እኔ ፈለኩ ለምን መሰለ ወደ ሚካኤል አካባቢ ነንና ሚካኤል ይሄ የክልሉ መቀመጫ እንትኑ ጋር እዛ አካባቢ ነንና ቪዲዮ ያው አንተ ያየ ለመደለት ስለፈለግን ነውና ለምን እንደዛ እንዳደረክብንም ልንጠይቅ ነው በቃ አግባብ ባለው መንገድ ልንጠይቅ ያ ከቻልክ ከሷ ጋር እሷን ይዛት ብትመጣ ምናልባት ከሷ ጋርም ከሆንክ ወይም አቅራቢያክ ላይ ካለች በቃሽ ኑና በቃ በሰላም የተፈጠረውን ነገር ሶልቭ ብናደርግ የተሻለ ነው እሺ ፍጠን ግን ሰዓት የለንም እሺ ብራዘር እያለ ነው እሱማ አለውላል እንግዲህ ቤተሰቦች መጣለው ብሏል ስልክ ራሱ አያነሳልኝም ብዬ ፈርቼ ነበር እንግዲህ ቤተሰቦች ድምጹን እንደሰማችሁት ነው ዋናው ቪዲዮ መደለቱ ነው መጣለው ችግር የለውም ምናምን ብሎኛል የሆነ እሱ እያሰበ ያለው መንገድ ብቻ እንትን ለማለት ራሱ ይከብዳል ኤኒዌይስ እሱ ይምጣና በሰላም ይሄንን ነገር ሶልቭ ብናረግ የተሻለ ነው ብዬ ስላሰብኩኝ ነው እኔ እንደሱ በጸብ ምናምን ለመፍታት የሆነ ሰው አጥቼ ወይም በሰው ማስደብደብ ምናምን ከብዶኝ አይደለም የሆነ በፒስ የተፈጠረውን ነገር ሶልቭ ማድረግ አለብን ብዬ ስላሰብኩኝ እንጂ እኔ ወንድ ልጅ ነኝ በመታ በገደል አይ ዶንት ኬር ምንም ችግር የለውም ግን የኛ ነጣ ፈንታ እየወሰዱ ያሉት ሴቶቹ ናቸው ሴት ልጅ ደግሞ እንደን ነገር አይገባትም ጌታን ነው የምላችሁ እሱም ናቲ ራሱም እሱ አባሪዎቹ እሱ ይዟቸው የመጣቸው ልጆች ራሱ ከሴት ልጅ በቃ የተወለዱ አይመስሉም ታውቃላችሁ ኢቭን ከኔ በላይ ራሱ ሞር ያደሉት ወደ እሷ ነው እሷን ነበር ለመምታት እንትን ሲያደርጉ የነበሩት ከመሬን ነው የምላችሁ ቤተሰቦች በሰዓቱ ነው እየተረበደብኩኝ ነበረ ምንም ማድረግ ነው በቃ ያልቻልኩት ታውቃላችሁ ምንም ማድረግ አልቻልኩም እሷ ባትኖር ብቻዬን ቦን ኢቭን ፈንክቼ መሄድ ራሱ አይከብደኝም ነበር ሌላ ቢከብደኝ በቦክስ መታላቱን ባልችል ፈንክቼ ወይም ሳምቲንግ አድርጌ መሄድ አይከብደኝም ነበር ግን እሷን ጥያት መሄድ አልችልም መሞትም ካለብኝ ከሷ ጋር ነው እንጂ መሞት የነበረብኝ በቃ ማድረግ የምችለውን ያህል ነገር አድርጌያለሁ እንግዲህ የእነኛ ነገሮች እኔ የሰላላማሩኝ ነው ቤተሰቦቼ በቃ ዛሬ መፈታት ስላለበት እንደሱ እኔ በጋርድ ማስደብደብ ምናምን ደስ ስለማይለኝ በቃ ይሄ ነገር በፒስ መፈታት አለበት ብዙ መንገድ ብዙ ደረጃ ላይ ለነደርስ ስለምንችል ይሄንን ነገር ለመፍታት እንግዲህ ከሷ ጋርም ተመካክረን የወሰነው ነገር ነውና እንግዲህ ምናልባት እዚህ አካባቢው ላይ ያለ አይመስለኝም ምናልባት ሊቆይ ይችላል
ምንም አማራጭ የለንም። ይሄ ነገር ለመፈታት አረለም ደቂቃዎችን ሰዓታትን መጠበቅ ካለብን መጠበቅ ግድ ይለናል። እንጠብቃቸው። ለማንኛውም እንጠብቃቸው፣ ይመጣሉ። ምንም አማራጭ የለንም። ቆይ እኮ ለምንድን ነው ልደውልለት ወይስ? እስቲ ይደውላሉ። ቆይ አይ ትንሽ ነው እኮ 7 ደቂቃ ነው እኮ ከደወልን ነው ይመጣሉ። ቆይ ፈርቶ እንዳይሆን። ኧረ አይፈራም እሱ። ማሰብ ራሱ የሚችል አይመስለኝም። እግዚአብሔርን በንግግር ራሱ እኮ መፍትሄ ራሱ ነው አዝም ላይ ደርሶ ማሰብ። ሄሎ የቱ ጋር ነህ? እዛው ነኝ እኮ መጥቻለሁ እኮ ወደ በሁለተኛው መታጠፊያ ማለት ነው። ይሄ የትንሹ ቤተ መንግስት የለ? ኦኬ አየሁ። ያ እንግዲህ ምን ማድረግ እንዳለብን እንነጋገራለን። በንግግር መፍታት እኮ ተነጋግረን እንፈታለን። ያ እንደነሱ አንሆንም እኛ። ካፕል ሆነው ነው የሚመጡት። ደህና ነሽ? አለን ሰላም ነው አለን። እንኳን በደህና መጣችሁ። ካሜራ ይዘን ነው እንግዲህ እኛም እንደናንተ ያው ቪዲዮ መደለት አይከብደንም። በእርግጠኝነት ያው እንደናንተ በመረጃ ደልቼ ራሱ አልደለትክም ልትል ትችላለህ አንተና ወዲ እንድታጠፋ ስለምፈልግ ያ ቪዲዮን እንዳጠፋ ነው ባይዚ ይሄ ሁሉ እርምጃ የወሰድክብኝ አይደለ? ያንን ቪዲዮ እንግዲህ በአካል ተገናኝተን ለማጥፋት ስለፈለኩ ነው። ያው እንድትታረም ስለፈለኩ ነው። ያው ታረማል ብዬ ተስፋ አደርጋለሁ። ያ አረሜሃለሁ ማለት ነገር የሚያስተካክለው አረሜሃለሁ ብለህ ነው የምታስበው አንተ አሁን? አይ አሁን የጠራህን ለምንድን ነው? ይሁን ተጠፋ አይደለ እኮ በቃ አሁን ሌላ ነገር ተቆስተኛ አንከፍላለን እና አጥፋውና እንሂድ። ስራ አይደለም። አዎ ቪዲዮን አጥፋልንና እንሂድ። ቢያንስ ቪዲዮን ላጠፋ አይደል? ካሜራ ፊት ለማጥፋት ፈልገህ አንዴ ከሱ ጋር ላውራ። እኔ ከአንቺ ጋር ባላወራ ደስ ይለኛል። ከአንቺ ጋር ባላወራ ደስ ይለኛል። እኔ ከሱ ጋር ላውራ። ቪዲዮን ልደልት አይደል የጠራሁት? ለመረጃነት ያክል ነው ቪዲዮ የሚያስኩት። አንተንም የጠራሁት እኔ ብቻዬን ሆኜ በራሴ ስልክ ያለውን ቪዲዮ መደለት ከብዶኝ አይደለም። ግን ነገ ላይም አንተ ደልቼ በኋላ ይሄ ልጅ አልደለተም ብለህ ከማስደብደብ ወደ ኋላ የምትለኝ ሰው አይደለም። እኔም ብታስደበደበኝ ችግር የለም። ግን አንተ እያደረክ ያለው ድሮ በቀኖቹ ላይ የቀረን ነገር ሴት ልጅን እንደ መደብደብ እንዴ እንደ ማስደብደብ አንተ ስማኝ፣ ሌላ ንትርቅ አይደለም ይሄ ነገር ሳይፈታ ዛሬ ቪዲዮ ብደ አንተ ሌሎችንም ትመታለህ እንዴ? ቆይ ስማኝ፣ እኔ አይደለም ለምን ይቅርታ ቪዲዮን ለምን እኔን አሰሙኝ? አንድ እሷን የመታት ማለት እሷ ልትመታ ተፈልጎ አይደለም፣ ራሷን አጉል እንትን ያለችው። እኔ ምን አጠፋሁኝ? እኔ ማለት አጉል እሷ እኔ እየተመተውኝ እየገባች ስሜታዊ አርጋት አርጋቸው እንጂ ሊመቷት ፈልገው አይደለም። አንዴ መቷት፣ እሷን ስሜታዊ ያረጋቻቸው ከአንተ ጋር ሊመቷት ሳያስቡ ነው የመቷት። ሳያስቡ ነው ቆም ብላችሁ እኮ ነው አንተ። እኔ እኮ አንድ ነኝ። አንተ ራሱ ተበቃይ ነበር አይደለ? ልትመታኝ ለምን እሷን ጭምር ጠራህ? ለምን ጋርዶችን ሰብስበህ ነው? አንተ ልታወራኝ ፈቃደኛ ያልሆንከው ሽንፈትህን ስላመንክ ነው። በጣም ደካማ ነህ ታውቃለህ አይደለ? ስማ ቪዲዮ ልታጠፋ አይደል ያስጠራኸኝ? ቪዲዮ ልደልታለሁ እንዴ? ሌላ ስለ ሽንፈት ምናምን አናውራ እዚህ በቃ ቪዲዮን እኮ ነው እደልታለሁ እንዴ? ማሸነፍ አይደለም ስህተት እንደሆነ ስለማሸነፍ አታውራ እዚህ አባት። ኧረ ተው ሌላ ውሮ ውስጥ አንግባ። እኔና አንተ ስህተት እንደሆነ ስላወቅ ቪዲዮን ልደልት መታል አይደለ? ስህተት እንደሆነ ስላወቅ ቪዲዮን ልደልት እስከመጣ ድረስ በቃ ስሜታዊ የምታደርገው ለምንድን ነው? ስሜታዊ አታስደርገን። የምሬን ነው እንዴ? አሁንም ከአንተ ብሶ ቆይ ከአንተም ብሶ እየተናደድክ ባልሆነ እየተናደድክ ነው። እኔ ብናደድ ባልናደድ አያገባህም።
አሁን ቪዲዮን ልታጠፋ ነው መሰለኝ ይጣራ ቪዲዮን እደልትልሃለሁ ለምንድን ነው አንተ ማትረጋጋው እንዴ ይሄ አይደለም ቪዲዮ ይሄ ቪዲዮ እኮ ይጠፋል ቀላል ነገር ነው ግን የተፈጠረው ነገር ዳግም እንዲህ አይነት ሌላ ሰውም ላይ አንድ ሶሻል ሚዲያ ኢንፍሉዌንሰር ነህ አይደለ ብዙ ነገር ትባላለህ እኮ እኔ ቪዲዮ አይደል የፖስተትኩበት ብዙ ነገር እኮ ይደርስብሃል እነኛን ነገሮች አንተ እንትን አድርገህ ማታልፍ ከሆነ ከሁሉም ጋር እንዲህ ልትጣላ የምትነሳ ከሆነ አንተ እኮ ኢንፍሉዌንሰር አይደለም የኔን ስም ለማጥፋት እኔ ስም ለማጥፋት ብፈልግ ማቆ የመታህ ያዝደበደ ሴት ልጅ የደበደብክ ጊዜ ነው ሰማኝ ሴት ልጅ ምትለው ቆይ አንተ ቆይ እንዴ ከሱም ብዙ እኮ ሚናድ አንተ የወሰድከው እርምጃ መውሰድ ከብዶኝ አይደል እግዚአብሔርን አንዴ አቤት ውሃ ምን ያህል ተው ናቲ እኔ ቪዲዮ አላጠፋም በጉልበት ማድረግ የምችል ከሆነ አላጠፋም እሺ አስጠፋኝ ነው ምን ልትሆን ነው አንተ ተረጋጋ ቆይ ችግር የለም ናቲ መሆኑን ላሳየህ ለምንድን ነው አንቺ ልቃቂ እኔ እንደሱ ሴት ልጅ ላይ እንትን ሴት ልጅ ምን ልትል ፍቅር አንቺ ተረጋጋ በቃ እኔ ቪዲዮን ላጥፋ አሁን ቪዲዮን ታጥፋለህ አንቺ ራስሽ ረፊ ከነሱም ቢዞ ይጓላሉ እንዴ ለምን አታጥፋ ለምን አንተ ተው No. ይሞትብሃል ተው ይሞትብሃል አቤኔ ተው ተው ይሞትብሃል ተው አቤኔ ተው ይወቃል ተው ይሞታል ተው ይበቃል ተው ይሞታል እኔ ማስገደል ከብሎኛል አላሽ እንዲህ ነው መረግጠ ችግር የለም ከሱ ጋር እናንተ ልቀቁኝ ውሻ ነህ ውሻ ነኝ እንጂ ጋርዶቹ እንታያለን ችግር ውሻ ነኝ ጀግነት መስሎሽ ልቀቁኝ ምንድነው ያዥ እንጂ ምንድነው ወይኔ አቤኔ ተው ይሞትብሃል ተው ይሞትብሃል ኢየሱስ አቤኔ ተው አቤኔ ይበቃል ወይ እንታያለን እኔም በቃል ወይኔ ጥርሱን ልቀምሽ ወይኔ ቆይ ጥርሱን ልቀምሽ አቢ በቃ ወይኔ ጉድ ይፈላ አሬ ሰው ያለው
አረ ሰው ያለው